ሴት በጣብም ይሁን አልደፈርም ባይም ልከኛም ትቢተኛም ሆነች ራሷን ሳታስደፍር የምትኖር ሴት ማለት ነው። በጥፊም ሆነ በምንም ይሁን ሳታስደፍር የምትኖር ሴት ማለት ነው። ሶ ልቅማስሽ ነይ ቶሎ ይላል እንዴ ደግሞ አይደብርህም እንዴ? መድኃኒዓለም ሳይቀምስ መድኃኒዓለም ምንም ነገር ሳይቀምስ ሙት እንዴ? እቺ ልጅ ገና የህፃን ሆና ነው አላደገችም ነው እቺ ልጅ ገና እንደው እቺ ልጅ ጋይስ በመድኃኒዓለም አሁን ስልክ ስትጀናጀን ላልጋም ይችላል ላልጋም ይበቃኛል ብሩ አልጋቤ ምን ትሰራለህ? በገና በመታቃት እና እኔ ቅድም ምንድን ነው ያልኩሽ? እኔ ወንድምሽ ገና አጨራረስ ላይ አልችልም፣ ሴት ልጅ እንደዛ አሳምኛ አላቅም፣ ችግር አለብኛል። እኔ ጋር ተለማመዳልሽ ስነግርሽ ደግሞ አስተካክለሽ እንዲህ ነው የሚባለው። ተለማመድ ሲሆን የገጠር ልጅ ሲሆን የማዳም ቅመም ማግባት እመቤቴን የመሬ ነው። ተረካክፋ ማንም ጋር ተረካክፋ ምንድነው ያልሽው? ምን ያልሽው? ምን ሲሆን የገጠር ልጅ ሲሆን ደግሞ የማዳም ቅመም ማግባት 24 ሰዓት የማዳም ቅመም ማለት ድልዟ አይደለም። ስማኝ እኔን ስማኝ። ቅመም ሲባል ይሄ የእናቶቻችን ቅመም አይደለም። ቅመም የማዳም ቅመም ማለት በስደት ሀገር የሚኖሩ ሴቶች አንገታቸውን ደፍተው ለመኖር ዝቅ ብለው ከፍ ዝቅ ብለው ሰው ዝቅ ሲፈልግ ከፍ አድርጓቸው እጃዛ የሚያራርጡትስ ማን ነው? ሁሉ ቅመም ማን ነው? አይደለም እባክሽ አይደለም። ሴትዮ በየሳምንቱ እጃዛ የምትዞረው ማን? እሷስ ቅመም ናት ወይስ ድልዝ ናት? እኔ ስማኝ አፈን አትክፈትና አሁን ወንድም ያላት አለች እዚህ ሀገር እያወራን ነው እየተወያየን ነው። አትስደቢ እያወራን እሺ። ስማኝ እዚህ ሀገር ላይ ስማኝ ወንድም ያላችሁ አሉ፣ አባት ያላችሁ አሉ፣ እህት ያላችሁ ስንት ተሰትረው ኒቃቢስት አሉ። ኒቃብ እንደዚህ የሚነቀቡ የማይነቀቡ የክርስቲያን ልጆች በቃ ማለት ለፈጣሪያቸው ቃል ገብተው ይመጣሉ። የማያውቁ ተጠለቢ እኮ የማይወጡ ጠለቦች እኮ አይወጡም። እኔ አሁን ያባወራ ቤት ነው ያለሁት። እንደዚህ ጅፓስ መለቀው ምናምን ፍትት ምለው እንትን ቤቱ እንደዚህ ተሰብሮ ምናምን ስለማያውቅ ነው። ገባ አይደለ? ያባወራ ቤት ባልና ሚስት ናቸው የሚኖሩት። ሰማኝ እኔ የምኖረው 3 ሴት አሉ። 3 ሴቶች ይዤ ነው የምኖረው። ወንድ ራሱ የለም። ወንድ እኔ ነኝ ቤት ውስጥ አስከብሬያቸው ነው። ያለ ሰዓት አይወጡም፣ ያለ ሰዓት አይገቡም። ካሜራ አለ በር ላይ እንደዚህ ተቆጥሮ ነው። ይሄ እንትኑ ነው ከሾ አንድ ኢጃዛ ይባላል። አሁን ስሚኝ፣ አሁን እያልሽኝ ያለሽው መጀመሪያ አድምጪኝ እንጂ እኔንም ሐሳብሽኝ እንጂ እነሱ አታውቃቸውም። እነሱ ዳወራ አይደለም። እኔ ክፉ አላልኩም እኮ እኔ እንዴ እነሱስ ፍጡር አይደለም እንዴ? ስሜት አላቸው እኮ በስሜታቸው ስሜት ቢኖራቸው ማለት እኮ ስነ ስርዓት እኔ የአረብ ሀገር ሴት አትነካካም እያልሽኝ ነው። አሁን ስማኝ አሹ ጥፍሯን የተሰራች አይኗን የተሰራች አዛን ይቅርታ አዛን ማናት የሳመችኝ ይዛን እየተባለ ምን አይነት ባለጌ ናት? አንቺ ከይዚ ማናት የሳመች እንዴ? አሁን ሳሚ ሴትዮ አሁን ሳሚ አላሁ አክበር። እቺ አልሐምዱሊላህ ጦራታችን ጨርሰናል። እቺ ባለጌ ሳታሳስተን እንዴ ዝም በል ኢንሻአላህ። አያሁን ምን ፈለግሽ? ምን ሆነሽ? ለምን ነው መስባት? አይሳምም እንዴ? አላለቀም እንደ ጃዙ ማናት? አበቃ ማናት? ምን ትዝ እንዳለ ታውቃለህ? ኧረ ጸሎት ሰርቷል። ዝም በይ ሴትየው፣ ዱዓው ሰርቷል። ኧረ ዱዓው እንዳዲስ ዱዓ እናድርግ ሴትየው። ሌላ ነገር ይወርዳል። እመኝኝ ስሚኝ፣ አንተ አትቀልድ፣ ዝም በል ስሚኝ። አሁን ለታ ሰርቶልኛል። በእናትህ ዝም በይ፣ እየተሳምኩ አሁን ለታ እንትን በልቶ ማለት ነው ሰሙና በልቶ ተዛ አፉ ይሄ ምላሱ ነጭ ሆኖ ቦርሾ ብለው እምቢ ብሎ ሳይቦርሾው ነው የተኛው። ሚካኤልን አሳሚው
አንተና አሁን ለታ እዛ እንትን ውስጥ ተኝተህ እንደዚህ በልስል ግር ብሎ እንትኑ ስለሌለ ነው የረስቸው ቦርሳ ውስጥ ስለነበር እኮ ነው ሙክታር ላይ ረስቸው ቤት እዛ ሆቴል ላይ ደግሞ መቦረሻ አልነበረም ይሄኛው ታችሁ ማንዴ ነው ጥርስ መፋቂያችሁ ማንዴ ነው እንደምነው ምናራውን ባንድ ነው አላችሁሳ ምናራው ማባንድ ነው ምን ነው እንደ አንድ ነው ቂጣችን አላችሁ ማለት ነው ያው በዩ ሲፈሳፈሳለሁ ሲያራራለሁ እመኝ አይ እንግዲህ አሹ ደግሞ አቦች ደግሞ ቀኖያ ቀኔና ታበላሽ ሴትዬ በእናትሽ እመኝ አሁን ዱአ አድርጋለሁ ብረድምሽ ቃል ለምድር ቃል ለሰማይ ወደዛ ስሚኝ ቀድም ያልሽው እንጂ ሴትዬው አሁን አረብ ሀገር ያሉ ሴቶች አሁን እኔ በጣም ነው የማከብራቸው በጣም ነው የማደንቃቸው ያውላ ችግር ያውላ የሰው ፊት አይቶ ስንት አመት ጥረው ግረው ደከመ ሰለቸኝ ሳይሉ አቃለሁ በዛው ልክ ደግሞ ጠንካራ ለቤተሰቦቻቸው ለራሳቸው ለወንድማቸው ለዘር ማንዘራቸው ችለው ራሳቸው የሆኑ አሉ ግን ደግሞ በዛው ልክ ደግሞ አቦች ሴትየዋ ወላ አላ አቡክ ያራም ሴትየው ለምናት ተይንመናት በዛው ልክ ደግሞ አላማቸውን ስተው ያ በረሃ ያ መከራ ያን ያውላ እንግልት ረስተው እጃዛ ላይ እጃዛ የሚራራጧል እመኝ ባንዲ ሴት እናትም ትሰደባለች አሁን ስማይ ልንገር ባለፈው አሁን ይኸውልህ ስማኝ አንዲ እዚህ ሀገር አሁን ለምሳሌ ተወድና እዚህ ሀገር ለሚሰማት ምጭሁለት ጓደኛም ሁሉም ታጣና ፍቅረኛ ትይዛለች ፍቅረኛዋ ደግሞ ያችንም ስለሚያይ ያው በረሃ ላይ ስለሆነ ያችንም ስለሚያወራ ለዛ ወይ ተሳስታ ላኪልኝ ታላክሽልኝ የሆነ ነገር አረግሽ ለውይላትና ቪዲዮ ትልክለታለህ የርቃን ቪዲዮ ከዛ በዛ ያስፈራረና ያወርዳታል በእንደዚህ አይነት በተልካሽ ማውረድ ምንድን ነው አይሰደብም አንድ ተራ ሴት ማውረድ ማለት ኢጃዛ መግባት ማለት ነው ማለት ኢጃዛ ማለት ነው በፈረንጅ መውረድ ሌላ ነው እሺ ተጠንቀሽ አውርድ ሌላ ጊዜ ግምጃዬ ህፃን ልጅ ስለሆንሽ መውረድ በፈረንጅ ሌላ ነው እሺ እናቴ እኔ እኮ ሰማይ ነገር እኔ የማዳም ቅመም እንደዚህ ናቸው ብሎ መናገር አይቻልም መመቤቴን የመሬን ነው ጠለቦች እንደዛ ናቸው መቻልኩ እኔ መቻልኩ አሉ ሀፋፍ አሉ ያማ ኦፍ ኮርስ አሉ በስ አሁን እኔ ደግሞ እዚህ ኢትዮጵያ ላይ ደግሞ አብዛኛው 80 አይደለም 95% ከመጀመሪያው ሳይሆን ከ2 ከ3 ከ4 ጋር በስ ምንድነው 3 4 አሁን ለምሳሌ የመጀመሪያ ፍቅረኛዋ አንድ የመጀመሪያ ድንግሏ የወሰዳት ሴት ከሷ ጋር ነው 5% ነው ኢትዮጵያ ውስጥ ያለው 5% ነው እንደዛ ያለው በቃ አንድ ወይ አግብታ የፈታች ወይ 3 4 ፍቅረኛ የነበራት ወይ ጅን ምናምን ነው አግብተው የሚኖሩ እኛ የምናገባው ድንግል አለ አራ ስለ ሴት ነው የሚያወራሽ እቺ ምን አይነት መሀይም ናት ስለ ሴት ነው የማወራው እኔ እና እኔ እኮ 3 4 5 አልካ 5 ድንግል ነው እንዴ ያለው አላሁ አክበር እቺ ለምን አትገደልም አንደኛው ሴት አልኩሽ እኮ የመጀመሪያ ፍቅረኛዋ የመጀመሪያ በርጅኗ የወሰዳት ሰውዬ